የሰማይ አምላክ ጥበብ ያለበት ሰው አንደኛ የእግዚአብሔርን ስራ በእግዚአብሔር ጊዜ ይፈጽማል፣ ዘመንን ያውቃል። ሁለት የት ቦታ መኖር እንዲገባው ስለ ዘመናት ያውቃል፣ ስለ ስፍራ ያውቃል፣ ስለ ቦታ ያውቃል ማለት ነው። ሐዋርያው ጳውሎስ ሐዋርያ ሥራ ላይ ወንጌል ሊሰብክ ወደ ፍርግያ ሄደ፣ ወደ አንጾኪያ ወደ ገላትያ ሄደ። የክርስቶስ መንፈስ ተከለከለው። ስፍራ ቀይሮ እንደገና ሲሄድ የኢየሱስ መንፈስ ከለከለው። ጳውሎስ ደነገጠ። ልጎበኛ አይደለም ሄደው፣ ልነግድ አይደለም፣ ወንጌል ስበክ ብለህ ነው። መንገዴ ላይ ለምንድን ነው የቆምከው? በጣም ሲጸልይ በሌሊት ራእይ ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ናና እርዳን ብሎ ሲጮህ አየ። ጳውሎስም ወደ መቄዶንያ ከተማ ወደ ፊልጵስዩስ ሄደ። ያቺ ክፉ መንፈስ ያለባት ገረድ አጋንንቱ ከሷ ወጣ። ምድር ተንቀጠቀጠ። ኢሮፕን በሙሉ በወንጌል ለማጥለቅለቅ ለጳውሎስ ደጆች ተከፈቱ። ለምን ብትሉ ሚስጥሩ ትክክለኛ ቦታውን ከእግዚአብሔር በምሪት ስለተቀበለ ማንም ሊቋቋመው አልቻለም። ለአንዳንዶች ኃይላችን እንደ እድሜያችን ያልሆነው እግዚአብሔር ባላለው ቦታ ስለ እንጀራ ብቻ ብለን ምሪት ሳንቀበል አይደለም፣ እግዚአብሔርን ሳንጠይቅ ስፍራ እንቀይራለን። ተቀርቀረን ወገኖች ሆይ እንደ ቋሪ እንደ ረግረግ ፍሬያማ ልንሆን አንችልም ማለት ነው። ስለዚህ እንደ ልባም መንፈሳዊ ሰው እግዚአብሔር ሆይ በትክክለኛ ቦታ ላይ ያለሁት ስፍራን ስቀይር ለረጅም ጊዜ ስቀይር አንተን እያማከርኩ ነው። እርግጠኛ በዚህ ቦታ ስራዬን ጨርሻለሁ። የምትፈልገኝ የት ነው? አሁን ስለ ህይወቴ ትንሽ ምስክርነት ሰጥቻችሁ ቶሎ ጸልያለሁ እንዳይመሽ። እኔ ተወልጄ ያደግኩት 5 ኪሎ መካነ ኢየሱስ ነው። እዛው ጌታን ተቀበልኩ፣ አስተማሩኝ፣ ዳሩኝ፣ ወንጌልን በደንብ ነግረው አሰለጠኑኝ እና ደስ የምወደው ህዝብና የሚወደኝ ህዝብ መሃል ነኝ። ድንገት ህልም አየሁ። ናና አያት አካባቢ እርዳን የምትለኝ ሴት በህልም ያየሁ። በጣም ደነገጥኩ። እውነትም አልመሰለኝም። ደግሜ በጣም ስጸልይ እዚህ ያለህን ስራ ጨርሰሃል፣ በኃይል ነው በፍቅር ነው እንዳናግር የምትፈልገው የሚል ሌላ ህልም አየሁ። ይሄንን ለሽማግሌዎች ነገርኳቸው። እነሱ ፈቅደው እጅ ጭነው እግዚአብሔር ወዳለ ሂድ ብለው መርቀው ለቀቁኝ። አሁን አያት አካባቢ ሄድኩና የመካነ ኢየሱስ ስብከት ጣቢያ ተከፍቷል። ልነግራችሁ አልችልም። በጣም በፍጥነት በየቀኑ አዳዲስ ነገር፣ የሰው ብዛት፣ የኔም ደስታ እየበዛ መጣ። ከኔ ብርታትና ጉልበት አይደለም፣ እግዚአብሔር ሂድ ወዳለኝ በመሄዴ እግዚአብሔር ከኔ ጋር እንደሆነ 100% እርግጠኛ ነኝ። የምወደው ማህበር ነው፣ የሚመቸኝ ማህበር ነው። ከዚህ አለቅም ብልስ ልሰብክ ይችል ይሆናል። የእግዚአብሔር ክብር በእኔ ግን አይገለጥም። ስለዚህ እኔ የራሴ ሳልሆን የክርስቶስ ስለሆንኩ ወደሚልካችሁ ሁሉ እንድትታዘዙ እግዚአብሔር ይርዳችሁ። አሜን። ስፍራ ቀይሩ፣ ቸርች ቀይሩ እያልኩ አይደለም። ታውቃላችሁ፣ በእግዚአብሔር መንፈስ በመነዳት ያለ ቦታችን ስንሆን መንፈስ ቅዱስ ምልክት ይሰጠናል። የእግዚአብሔር ጥበብ ያደረበት ሰው ጊዜም ብቻ ሳይሆን ቦታን ያውቃል። እንድትይዙልኝ የፈለኩት እሱ ነው። ሶስተኛ የሚመለከተውን ሰው ያውቃል። ስለዚህ ሳሙኤል የነገረው ለሳኦል ብቻ እንጂ ከብላቴናው ጋር ደባልቆ አይደለም። አንዳንዴ ከእግዚአብሔር የተቀበልነውን መልእክት ለማን የትና መቼ መናገር እንዲገባን አናውቅም። ሳሙኤል ምን አለው? ይሄ ብላቴና ሩጫውን ጨርሷል፣ አሁን የሚመለከተው ሰው አይደለም፣ ወደፊት እለፍ አለው። ሳሙኤል ለብቻው ሳኦልን ሲያገኘው መልእክቱን ነገረው። ቅባት መቀባቱ ሳይሆን ለብቻውን የቀባው፣ ጠዋትን የቀባው፣ አያችሁ፣ በትክክለኛ ቦታ ነው የቀባው።